አንተ ጾመኛ ፊት ትበላለህ? የምሬን ነው። እንደው ወደ ታች ወደ ላይ እንትተኸው ማለት ነው። ወደ ጎን ይበል፣ ወደ ጎን ይበልህ። ምኑ ጅብ አንጀት ነው አንተ? ኧረ እንደ ፈጣሪ ያለ ረረረረ ኖር እኮ ነው። የምር ቤት እንኳን ገብተህ ብትበላ ምን ትሆናለህ? አይዞህ እንዳለኝ አይዞህ ሰዓት ደርሷል። እሺ ደግሞ እንዴት ነው የሚጠቀልለው? አንተ ኧረ ዘወር ብለህ ብላ ቡንዱ በእናትህ ዝፊት ያትብላ። ጭበቆይ በደምብ ወዳጅ አንተ ትለፋለህ እሱ ይበላል። እና አብረህ ብላ ወይ የምን 100 ብር ነው በያይናት እና እንዴት ነው ግን ቤት መጠቀም ያዋጣል? ወጣ አሁን ስንት ብር አወጣል እዚህ ለሽሮ ለመስራት? 110 ብር። ታዲያ ውጭ ላይ ስትጠቀም አይሻልም? የሁለት ይሆናል። ለሁለት ለማታና ለጧት በ60 ብር ተፋታ ማለት ነው። እራትና ምሳ ገና ያረ ቁርስም ይሆናል። ለቁርስም ይተርፋል ሽሮ። ስለዚህ ታዲያ ጎመን በጤና የሆነ ኑሮ ነው የምንኖረው። 30 ብር ምሳ 30 ከዛ ቁርስ 30 ቻለ ማለት ነው። በ90 ብር ውሎን ታሳምራለህ። ቃጭ ያለች ልትጥቅም ሽሮ በልተህ ለመቃም ከሆነማ ምን ይሰራል? አይደለም አስተንተነህ እኮ ነው የሚቆጥብ መስሎኝ ነው። ለመቃም ከሆነ ይብር ቢቀርብም ችግር የለውም። ሰምተኸኝ ነው? ቃጭሮ ለመቃም ከሆነ ይቅርብህ። አንተ አንዳንዴ ያጎርሱ ብንበላ እዛ አታቀርብም እኮ እንደማንበላ ስላወቅ ግድ ካልበላችሁ ብለው እኮ ነው ያመጣው። የምር ረክፋት ማንም አይሳሳትልም። እንኳን ሽሮ ቀርቶ አይደለም ቅልጥም ነገር ብታቀርብ ቢሆን እኮ ይሳሳት ነበር። ይበላል ቅልጠን እሱ ሲጀመር የሆነ ሻል ያለ ነገር ካቀረብክለት መች ያስችለዋል? ያ ነገር ነው ያምረዋል። እና ታዲያ ማታነኛ ጋር ሲገርም ነው። ዝም ብሎ ጾም ምን ያደርጋል? ትርጉም የሌለው ጾም ላሌዮ ላሊያ ገረመንያ አብሮ ፕላስ ዳይ ዘንከዘራ አብሮ ፕላስ ዳይ ዘንከዘራ ሙቄ ጨፍር እስኪ ጉራጌኛችን የዘንድሮ ሴቶች ገንዘብ ያዝ መከራ የኔ ሸበላ ሙቄ ወይ ስሪ ቀውቦይ ስሪ ወይ ስሪ እዝራው ህየህን እንደወጣሚኒ ላሌ የወላ ተደፋህብኝ እየየየዩ ብላ አንተ ሆዳ ወሳችሁ ተነሰባችሁ። ምን እያነሳ ነው? ምንን አነሳለሁ? ምን አለችና ይነሳል? ይኸው እንዳለ ጠርገህ በላት አይደል? ሁለት እንጀራ ጨምር። አረ ይበቃሃል። ተወኝ ያለች ተው። አረ እንዲሆን ያልቻልኩትም ሆዱን እንዲው ምን ይሻለኛል ወገን። አረ እንዲው ወዴት አባት የለህድ እንዲው ወዴት ልሰደድ እንዲው በዚህ የተነሳ አያኒያ እንዲው የላይኛው መቼም ወዴታችም ወደ ላይ የሚበልህ ጾመኛ ፊት እየበላ እንዲው ከካለ የላይኛው ወደ ጎንም ይበልህ። እንዲው ወደ ጎንም ወዴታች ወደ ላይ እንትተው ወደ ጎንም ይበልህ። እናቴ ሙሉ ሽሮዋን እየገለበጠ መብላት ለምዶ ታዲያ እኔ ቻልኩት እንዲህ ሆዱን ቻልኩት እንዲህ የምር ይኸው ሙሉ ሽሮዋን ገለበጣት። አሁን የሁለተኛ እንጀራ ነው ተመልከት። ረጋይ አንተ የውጭ ምግብ አያቆምም፣ የቤት ምግብ ያላቆመ ሩዝ በምን ሩዝ በስጋ ብትሰጠው ይሄ አይመልሰውም። አላህ ወከራላ አንተ